ኢየሱስ እኔ በመጽሐፍ ቅዱስ ላይ እኔ አምላክ አይደለሁም ያለበት ምዕራፍ ንገረኝ። አምላክ እንዳለው ተናግሯል ማለት አምላክ እንዳልሆነ ራሱ ተዘዋዋሪ ተናገረ ማለት ነው። አምላክ እንዳለው ይናገራል። መቼም ለአምላክ አምላክ የለውም አይደለም። ኢየሱስ ክርስቶስ አምላክ አለኝ ብሎ ቃል በቃል ይናገራል። እሱ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ምን ላይ ነው? እሱን እንድትነግረኝ ነው ቁጥሩን። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አምላክ ምን አልከኝ? አንዴ ይቆራረጣል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ምዕራፍ 20 ቁጥር 17 አዎ ሰላም አባቴ፣ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ልጠይቅህ እኔ ጥያቄ ቀለል ቀለል ያሉ ጥያቄዎች እንድትመልስልኝ ማለት ነው። እሺ አብሽር ጠይቅ። እስልምና የተመሰረተው በነብዩ መሐመድ ነው አይደል? ዞሩ አይደለም። ነብያችሁ እሱ ነው። እሱ ነው የምትከተሉት። ረጋ በል። እስልምና የተመሰረተው በሙሐመድ ነው የሚለው የቱ ጋር ነው ያገኘኸው? አይ እኔ አሁን እሱን ሳይሆን ጥያቄ አሁን ነብዩ መሐመድ ነው ሁሉ የሚከተለው የመጨረሻው ነብዩ ነው ብላችሁ እሱ ነው የምትከተሉት። የመጀመሪያውን ጥያቄውን አስተካክለው። እስልምና የተመሰረተው በነቢዩ ሙሐመድ አይደለም። እሺ በአምላክ ነው። አምላክ በነቢያት በኩል ደነገገላቸው። እርሱ ነው የደነገገው አምላክ እንጂ ሰው የሰራ ሃይማኖት አይደለም። እስልምና ሸርዐ ለኩም ሚነ ዲን ይላል። ይህን እስልምናን ሃይማኖት እኔ ደነገግኩላቸው ይላል አምላክ ራሱ ሲናገር። እሺ አሁን ዋና ልጠይቅ የፈለግኩት ጥያቄ ነቢዩ መሐመድ ነቢይ መሆናቸውን ከሳቸው ውጭ የመሰከረላቸው ሰው ማን አለ? ከነቢዩ መሐመድ ውጭ አላህ ተናገረኝ ያለ እሱ ከመናገሩ ውጭ ሌላ ነቢይ አለ ወይ? ነቢዩ መሐመድ ነቢይ መሆኑን የተናገረ ወይ ደግሞ ነቢዩ መሐመድ ሕፃን ልጅ እንዲያገባ የፈቀደለት ማን ነው? አንዳንድ ጠይቅ። ሁለቱም ጥያቄ መለስልኝ። አብሽር። አንድ ነቢይ ለመሆኑ ሌላ ነቢይ መመስከር አለበት? አዎ ነቢይ ለመሆኑ ቢያንስ እሱ ያየውን ረአይ ሌላ ነቢይ ሊያይ ይገባል። በጣም ጥሩ። መጽሐፍ ቅዱስ ላይ ዕንባቆም የሚባል ነቢይ አለ። ማን እንደመሰከረለት አንድ ማስረጃ አምጣ። አሁን ችግሩ ጥያቄን በመመለስ ፋንታ የነቢይነትን ሚዛን አስቀመጥክ አይደለ? አንድን ነቢይ ስለምፈልገው ነው። እኔ አሁን ስለ ክርስትና ስለሌላ ስለ ሂንዱ አይደለም ጥያቄ፣ እስልምና ላይ እምነት አለ አይደለ? ለምን ምን እንደሆነ አውቃል? ጠይቀኸኛል፣ እየተናገርክ ነው አይደለ? ስለ ነቢያት ታዲያ ከየት አግኝተህ ነው ያገኘኸው? ጥያቄ እስልምናና እስልምና ላይ ብቻ ነው። ክርስቲያን አይደለም። ስለኔ እምነት ምን አገባህ? አንተስ ምን አገባህ? የምጠይቀው እንደሱ አሁን ጠይቁኝ ስላልከኝ መልስ ነው የፈለግኩት። አሁን ጠይቅሽ ችግር የለውም። ነገር ግን ነቢይ ማለት ምን ማለት ነው? ይሄን ነቢይ ማለት የፈጣሪ መልእክተኛ፣ ፈጣሪ የላከው ነቢይ ማለት ነው። ስለዚህ ያ ነቢይነቱን ሌላ ነቢይ መመስከር አለበት ማለት ነው አይደለ? አትሊስት ሌላ ሰው አብሮት ላይ አሁን ሌላው ነቢይ አሁን ክርስቶስ አምላክ መሆኑን ብዙ ነቢያቶች መስክረዋል። ክርስቲያንነት ተጋለጠ። ለምን ተዋሻለህ? እየነገርኩህ እኮ ነው። ስለኔ እምነት አይደለም ጥያቄ ነው። አሁን ነቢዩ መሐመድ አንድ ነቢይ ለመሆኑ ሌላ አካል መመስከር አለበት ባጭሩ አይደለ? ማስረጃ ከየት ነው ያገኘኸው? አንተ ነቢዩ መሐመድ ስላለ ብቻ ልክ ነው ብለህ የምታምነው አንተ ማስረጃ አምጣ። አንድ ነቢይ ለነቢይነቱ ሌላ አካል መመስከር አለበት። አንተ እኮ ጠያቄ እኮ ነው። አሁን ልጠይቅህ ነው የገባሁት። አንተ ጠያቄ እኮ መልሰህ መስፈርት አስቀመጥክልን እኮ። አንድ ነቢይ ለመሆኑ ሌላ አካል መመስከር አለበት አልከን። የቱ ጋር ነው ይሄን ያገኘኸው ነው ጥያቄ መጀመሪያ። ኦኬ አባቴ፣ ለእኔ የጠየኩህን ጥያቄ መልስ አትችልም? ካልቻልክ ኢትስ ኦኬ። በደንብ አድርጌ እችላለሁኝ እንጂ ነገር ግን ይሄ መስፈርት አንተ ከየት ነው ያገኘኸው? ማንም ተነስቶ እኮ ነቢይ ነኝ እያለ ነው በዚህ ዘመንም እኮ። ስለዚህ አንድ ነቢይ ለመሆኑ መመስከር አለበት የሚለውን ስራው ይመሰክራል። ነቢዩ መሆኑ አይደለ? ነቢዩ መሐመድ የትኛው ስራ ነው ነቢይ ያስባለው? በጣም ጥሩ። ቆይ ወደዛ ከመሄዳችን በፊት አንድ ነቢይ ለነቢይነቱ ሌላ አካል መመስከር አለበት የሚለውን ስራው ይመሰክራል። ምስክርነቱን መጀመሪያ ምስክር መኖር አለበት የሚለውን ከየት ነው ያገኘኸው? ሰዎች ይመሰክራሉ፣ ሌላ ሰዎች። ማስረጃ አምጣ። ከየት ነው ይሄን ያገኘኸው? ይሄን መስፈርት እኔ እኮ ይሄን ጥያቄ በመለስ ፋንታ አንተ ጠያቂ ነው የምትሆነው መልሰህ። ጤነኛ አይደለም እንደ ሰውዬው። የሆነ መስፈርት አስቀመጥክ አይደለ? አንድ ነቢይ ለነቢይነቱ ለመታወቅ ያን መስፈርት ከየት ነው ያገኘኸው? አምጣውና ከዚያ በኋላ እኛ ደግሞ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነት እናስረዳሃለን። ይሄን አሁን እሱን ማወቅ የፈለግኩት እኔ አሁን የቱ ጋር ነው አንድ ነቢይ ለነቢይነቱ ሌላ ነቢይ መመስከር አለበት የሚለውን ከየት ነው ያገኘኸው? አባቴ ጥያቄ አሁን ጥያቄ ጠየኩ። አንተ መልሰት ከጠየቀኝ ዞሩ ስጠይቀኝ ነው እየጠየኩ ያለሁት። አንተ ላስቀመጥከው መስፈርት ማስረጃ ነው እየተጠየቅ ያለሁ። እባክህን ትልቅ ልጅ ነው፣ ወንድ ልጅ ነው አይደለ? በግልጽ መልስ። ካልቻልክ በቃ ይህን ተሳስቼ ነው የተናገርኩት በልና እናስረዳ። አስረዳኝ።
በጣም ስለዚህ ተሳስተሃል። ይሄ መስፈርት አይደለም። ከተሳሳትክ አንዴ ላስረዳቸው። ምን አለ? አንድ ነቢይ ለነቢይነቱ ሌላ አካል መመስከር አለበት አለ። ይህንን ማስረጃ አለ ወይ ከመጽሐፍ ቅዱስ? ቢያንስ ክርስቲያን እንደሆነ ተጋለጠ። መጨረሻ ላይ የክርስቶስ አምላክነት እያለ ተናገረ። ችግር የለውም። መጽሐፍ ቅዱስ ላይ ይሄ ማስረጃ አለ ወይ? የለም በፍጹም። ስለዚህ መጽሐፍ ቅዱስ ላይ ለአንድ ነቢይ ለነቢይነቱ ሌላ አካል መመስከር አለበት የሚል መስፈርት ሳይኖር የሌለውን ከየት አምጥተህ ነው የነብዩ ሰለላሁ ዐለይሂ ወሰለም ነቢይነት የግዴታ ሌላ ሰው መመስከር አለበት የምትለው? ካልሆነ ሐሰተኛ ናቸው የምትሉት። እንደዛ ካላችሁ መጽሐፋችሁ ላይ ነቢይነታቸው በሌላ አካል ያልተመሰከረላቸው በርካታ ነቢይ ላመጣላ ነው። ዕንባቆም የሚባል ነቢይ አለ። ነቢይነቱን ማን የመሰከረለት? ካልሆነ ግን ሐሰተኛ ናቸው። ችግሩ ምን ታውቃለህ? እኔ አሁን ፍላጎቴ ማወቅ ነው። ተሰዳኝ ነው የፈለግኩት። አሁን ክርስትናውን ለምን ታውቃለህ? አራዳቱን እንጂ ማወቅ ነው የምፈልገው። ማወቅ አይደለም የፈለግከው እንዴ? ስትያዙ ጊዜ መውጫ ቀዳዳ ስታጡ እኔ ማወቅ ነው የምፈልገው ትላለህ። እኔ ምንም ማውቀው ነገር የለም። ልማር መጣሁ። ቀስ በል ተረጋጋ። እኔ ከአንተ የበለጠ አራዳ ነኝ። እንደሱ አይደለም። ረጋ በል። ወንድ ልጅ ነህ፣ አዳምጥ። መስፈርት ይዘህ ስትመጣ ጊዜ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ነቢይነታቸውን ለማረጋገጥ ይህ መስፈርት በእኔ ነቢያቶች ላይ ሰርቷል ወይ የሚለውን መጀመሪያ ማረጋገጥ አለብህ። ቦታል አይደለ? የአንድ ነቢይ ነቢይነቱን የሚያረጋግጥ ሌላ አካል እስካልመጣ ድረስ ነቢይነቱ ትክክል አይሆንም የሚለው መስፈርትህን በአንተ ነቢይ ላይ አሰራውና ከዚያ በኋላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ይሰራል። አላመንኩበትም። የኔ መጽሐፍ አላመንኩበትም። ምን አንተ አስረዳኝ። አንተን መጽሐፍ ቅዱስ ክደሃል። አንተ አስረዳኝ። ችግር የለውም። አንተ አስረዳኝ። ካድከው አላመንኩበትም። ችግር የለውም። አንተ አስረዳኝ። አሁን እማስረዳ መጀመሪያ ያንተን ያን ክደሃል። መጽሐፍ ቅዱስ አንተ አትችልም ማስረዳት። በደንብ አድርጌ እችላለሁ። ነገር ግን ነቢዩ መሐመድ የሰራው ስራ ነው ነቢይ ያስባለው ወይስ ራሱ ነቢይ ሆነው? እሺ ተረጋጋ። ስለዚህ በቃ ችግር የለውም። በቃ ልለፈው አይደለ? ለመሆኑ ነቢዩ መሐመድ ሰለላሁ አምሃራ የምትለው ልጅ ቤት አድርጋል። አስረዳኝ አንተ ብቻ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይነታቸውን ያረጋገጠላቸው ሌላ ነቢይ አለ ወይ? አዎ። ማን? ኢየሱስ ክርስቶስ። ማስረጃ ልስጥህ። ማስረጃ ልንገራቸው። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን። ምን አለ? ከእኔ በኋላ አሕመድ ወይም ሙሐመድ የሚባል ነቢይ ይመጣላችኋል ብዬ የማበስራችሁ ነቢይ ነኝ አለ ኢየሱስ ክርስቶስ። ይህንም ማን የጻፈው? ነቢዩ መሐመድ። ቆይ አንዴ ወደ እሱን ነቢዩ መሐመድ ጻፉ የሚለው ከየት ነው ያገኘው? ማስረጃ ስጠን። እንደ የራሳችሁን እናንተ እንደሱ ሌለ ለነቢዩ መሐመድ ነው የወረደ ቁርአን ነው። ለምን ትዋሻለህ? እርሳቸው ጽፈዋል አላለም? እኛ ወረደላቸው። ማስረጃውን መጀመሪያ አግኝተዋል። የት እንዳለ አይተሃል? መቼ ያሳየሁ? አንተ አስረዳኛ። አንተ ራስህ አስረዳኝ እኮ። ሳትረዳ ለምን ሀሳብህን ለመስጠት ትጀምራለህ እንደገና? እሺ ችግር የለውም። መሲሁ ኢየሱስ ክርስቶስ ምን አለ? እደግመዋለሁኝ። ከእኔ በኋላ አሕመድ ወይም ሙሐመድ የሚባል ነቢይ ይመጣል ብሎ አበሰረ። ያው ከእርሱ ሌላ የተናገረለት የመሰከረለት አካል አምጣን ያልከኝ ያመጣህ ማስረጃ። አይ ሲጀምር እኮ አሁን ችግሩ ምን ታውቃለህ? ቁርአኑን ራሱ ነቢዩ መሐመድ ይሰጣችሁ እኮ። ስለዚህ ግዴታ ስለአንተ ነቢያቶች መጽሐፍ ቅዱስ ላይ የተመሰከረላቸው በራሱ በዛው መጽሐፍ ላይ ነው አይደለም? አሁን ምስክርነቱም የነቢዩ መጽሐፉም የነቢዩ ጥፋቱም የነቢዩ ማስተሰሪያም የነቢዩ ከሆነ አሁን ችግሩ ገብቶሃል ማለት ነው። ከነቢዩ መሐመድ ውጭ ጤነኛ አይደለም እንደ የዋህ ያደርገዋል።